ለኢየሱስ ያለኝ ፍቅር። ኢየሱስ በእውነቱ ማን እንደነበረ ማወቅ እፈልግ ነበር። ለኢየሱስ የነበረኝ ፍቅር ማንነቱን እንዳውቅ ጋበዘኝ። ለአምላክ የነበረኝ ፍቅር ደግሞ ኢየሱስ አምላክ ሊሆን እንደማይችል እንዳውቅ አደረገኝ። ሰዎች ስለ ሙስሊሙ ዓለም ሲያስቡ ሰዎች በነጻነት ወደ እስልምና ሲገቡ አይታያቸውም። እስልምና በሰይፍ እንደ ተስፋፋ ያስባሉ። እኔ ከላቲን አሜሪካዊ አስተዳደግ የመጣው እንደመሆኔ ይህ እጅግ በጣም አስፈላጊ ነው። ምክንያቱም ክርስትና በእኛ ላይ በሰይፍ የተጫነብን ነው። ሸሃዳዬን ሲይዝ ግማሽ ሸሃዳ ነበር የጀመርኩት፣ ላኢላሃ ኢላላህ። ስለዚህ ለኔ ጥያቄዎች ነበሩ። ነቢዩ ሙሐመድ ደጃል ናቸውን? አዑዙ ቢላህ። ምክንያቱም የሚያስተምሩት ይሄ ነው። ከኢየሱስ በኋላ የሚመጣ ማንኛውም ሰው ሐሰተኛ ነቢይ ነው። ነቢዩ ዓለይሂ ሰላቱ ወሰላም የእምነትና የፍትህ ማህበረሰብን መመስረት ችለዋል። የሙስሊም ማህበረሰብ ቤተሰቤ ሆነ፣ ለኔም መሸሸጊያ ይሆን። አሰላሙ አለይኩም ኢማም ዩሱፍ ሪዮስ፣ የቻናላችንን ግብዣ ስለተቀበልክ ከልብ እናመሰግናለን። ከኛ ጋር ስለምትሆንም በጣም ደስተኞች ነን። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። አህመድ፣ እዚህ በመገኘቴ በጣም ደስ ብሎኛል። እንግዲህ የመጀመሪያ ጥያቄ ኢማም ዩሱፍ ሪዮስ ማን ነው? እባክህ ስለ ህይወትህ ባጭሩ ልትነግረኝ ትችላለህ? እንግዲህ ባጭሩ የተወለድኩት አሜሪካ ውስጥ ነው። የተወለድኩት በካቶሊክና በፕሮቴስታንት ቤተሰብ ውስጥ ነው። ስለዚህ ያደግኩት በእነዚህ ሁለት የክርስትና መስመሮች መካከል ነው። እናም በወጣትነቴ መጀመሪያ ላይ አንዳንድ ፈተናዎች ነበሩብኝና በሃያዎቹ መጨረሻ ላይ ሙስሊም ሆንኩ። ስለዚህ ላለፉት 25 ዓመታት ገደማ ከ2 ዓመት ተኩል ትምህርት በኋላ ቄስ ለመሆን እየተማርኩ ነበር። ወደ እስልምና ገባው እና የሙስሊሙን ማህበረሰብ በማገልገል በዳዕዋና በትምህርት ላይ በማተኮር ላይ ነኝ። ከእምነት አንጻር ህይወትህ ምን ይመስል ነበር? በምን ታምን ነበር? ያደግኩት በጣም ሃይማኖተኛ በሆነ አስተዳደግ፣ በጣም ሃይማኖተኛ በሆነ ቤተሰብ ውስጥ ነው። የአባቴ ወገን ፕሮቴስታንት ነበሩ፣ እንዲያውም የቤተ ክርስቲያን መስራቾች ነበሩ። የእናቴ ወገን ደግሞ ካቶሊኮች ነበሩ እና ለካቶሊክ ቤተ ክርስቲያን በጣም አጥባቂዎች ነበሩ። እኔ ይበልጥ ወደ ሮማን ካቶሊክ የክርስትና አቅጣጫ አዘንብዬ ነበር። ስለዚህ በወጣትነቴ መጀመሪያ ላይ ከጊዜ ወደ ጊዜ ዓለማዊ እየሆነ በመጣ ማህበረሰብ ውስጥ ሃይማኖተኛ መሆንን ለመረዳት ትንሽ ተቸግሬ ነበር። እናም ያደግኩባት ከተማ በጣም ከባድ ነበረች። ታውቃለህ፣ በወንጀልና በአደንዛዥ እጽ ተመተናል። ሙዚቃው እንኳን በማህበረሰቡ ውስጥ ያልተለመዱ የአስተሳሰብና የባህሪ መንገዶችን ይከፍት ነበር። በወጣትነቴ መጀመሪያ ላይ ሰው የመሆንን በጣም ጨለማ እውነታ አጋጥሞኛል። እናም በወጣትነቴ መጨረሻ ላይ ከዚያ መውጣት ጀምር ይበልጥ ሃይማኖተኝነትን እፈልግ ነበር። ለዓለም የነበረኝ አመለካከት በጣም አሉታዊ ነበር። የዓለም መጨረሻ እየመጣ ነው ብዬ አስብ ነበር። ለመጨረሻው ዓለም ለመዘጋጀት ጊዜው አሁን ነው ወዘተ። ስለዚህ ወደ ተቃራኒው ጫፍ ሄድኩኝ። ተቃራኒው ጫፍ ሁሉንም ነገር ትቼ ራሴን ለተወሰነ የአምልኮ ስሜት መስጠትና ራሴን ከዓለም ማግለል ነበር። የዚያ ጉዞ አካል ደግሞ ቄስ መሆን ነበር። በእውነቱ ከዚያ በፊት መነኩሴ መሆን እፈልግ ነበር፣ ግን ያንን መንገድ አልሄድኩም። እናም ለ2 ዓመት ተኩል ቄስ ለመሆን ተማርኩ እና ከዚያ ወደ እስልምና ለመግባት ወሰንኩ። ይህ የ2 ዓመት ተኩል ጊዜ እንዴት አሳለፍከው? በእነዚያ ዓመታት ውስጥ ሙስሊም ለመሆን የወሰንክበት ምን አጋጠመ? ቄስ ለመሆን ስትማር የሃይማኖት ትምህርቶችን ብቻ አይደለም የምታጠነው። ፍልስፍናን ማጥናት አለብህ። ሌሎች ሃይማኖቶችንም ማጥናት አለብህ። የራስህን ሃይማኖት ብቻ አይደለም። ስለዚህ ከፍልስፍና ትምህርቶቼም ከመጡት ከነዚህ የአስተሳሰብ ፈተናዎች ጋር እንድጠይቅ አደረገኝ እና በስሜት ደረጃ የነበርኩበት ቦታ እንደነገርኩህ በዓለም ውስጥ ብዙም አልተሳተፍኩም ነበር። ስለዚህ ራሴን መጠየቅ ጀመርኩ። እሺ፣ ሃይማኖት ለህይወት ምን ማለት ነው? እናም እዚያ ላይ ነው የክርስትና ተግባሪ ለቤተሰብ ህይወት፣ ለማህበረሰብና
ለመሳሰሉት በእውነት መናገር እንደማይቻል ያየሁት። የተሰጠን ሐሳብ ሃይማኖተኝነት ከዓለም መላቀቅ አለብህ የሚል ነበር እና ያገቡ ሰዎች ወይም በማህበረሰብ ውስጥ ያሉ ሰዎች ዝቅተኛ የሃይማኖት ተሳትፎ አላቸው። ስለዚህ ለኔ ነቢያት በኒ እስራኤልን የአምላክን አንድነት ለማስተማር መታገላቸው ትርጉም አልሰጠኝም። እናም መጨረሻ ላይ አምላክ ሰው ነው እያልን ነው። ግን ታውቃለህ የኢብራሂምን ዓለይሂ ሰላምና የሙሳን ዓለይሂ ሰላም ትግል እናውቃለን። ስለዚህ መጨረሻ ላይ ብዙም ትርጉም አልሰጠኝም። እንዲሁም ቄስ ለመሆን ስማር መዝሙራትን፣ ዘቡርን እነሱ በያዙት እትም አነብ ነበር። እግዚአብሔር ክፋትን ፈጠረ የሚለው ጥያቄ በመዝሙራት ውስጥ በጣም ግልጽ ነበር። ነገር ግን በክርስትና ስነ መለኮት ውስጥ ሌላ ነገር ነበር። ስለዚህ የተውሂድ ሐሳብ ለኔ በጣም አስፈላጊ ጥያቄ ሆነ። ተውሂድ በእርግጥ ምን ማለት ነው? ስለ ኢየሱስም ማንነት ማወቅም እና ይህንን በሌሎች መድረኮች ላይ ጠቅሻለሁ። ኢየሱስ ማን እንደሆነ ግልጽ ግንዛቤ አልነበረኝም። እኛ ሙስሊሞች በነቢዩ መሐመድ ዓለይሂ ሰላቱ ወሰላም ሕይወት ውስጥ እንዳለን አይነት አይደለም። የታሪክ መረጃ አለን። ስሜታዊ ብቻ አይደለም፣ ምናብም አይደለም። እናም ጥያቄው ተነሳ። ከሌሎች እምነቶች የመጡ በሚሊዮን የሚቆጠሩ ሰዎችን ምን ታደርጋላችሁ? ወደ ጀሃነም ይሄዳሉ ትላላችሁ። ያንን እውነታ እንዴት ነው የምትይዙት? ስለዚህ እነዚህ ነገሮች በእውነት ተጽዕኖ አሳድረውብኝ እንድጠይቅ አስገደዱኝ። ወደ እስልምና የገፉኝ ነገሮች እነዚህ ነበሩ። ታዲያ ወደ እስልምና ያደረግከው ጉዞ እንዴት ተጀመረ? ጉዞውን እንድትጀምር ያደረገ ነገር ምን ነበር? ለኢየሱስ የነበረኝ ፍቅር። ኢየሱስ ማን እንደነበረ ማወቅ እፈልግ ነበር። ወደ እስልምና ስትገባ ብዙ የተለያዩ እውነታዎች አሉ። አንድ ክስተት ብቻ እንዳልሆነ ትረዳለህ። ብዙ የተለያዩ ክስተቶች አሉ። ነገር ግን ሁል ጊዜ የሚገፋፋ ዋና ነገር አለ። ለኢየሱስ የነበረኝ ፍቅር ነው ወደ እስልምና የገፋኝ። ኢየሱስ በእውነቱ ማን እንደነበረ ማወቅ እፈልግ ነበር። ይህ ወደ ፍልስጤም እንድመለከት ገፋፋኝ። ያንን እውነታ እንዳጠና ገፋፋኝና ከዚያ አዛን መስማት ጀመርኩ። አዛን መስማት ጀምር ከጊዜ ወደ ጊዜ ወደ እስልምና ጠራኝ። ነገር ግን እግዚአብሔርን በእውነት ለማምለክና ኢየሱስን በእውነት ለማወቅ በነበረኝ ፍላጎት ይህ ራሴን እንድጠይቅ አስገደደኝ። ይህ በእርግጥ ምን ማለት ነው? ከጊዜ ወደ ጊዜ በእንደዚህ አይነት ጉዳዮች ላይ መስራት ነበረብኝ። ለምሳሌ ኢየሱስ እንደ አምልኮ ሞዴል። ኢየሱስ በእርግጥ ማን ነው? የኢየሱስ ትክክለኛ ትምህርቶች ምን ነበሩ? ታውቃለህ፣ ኢየሱስ አምላክ ነኝ ብሏል ወይስ አንድ አምላክን እንድንከተል ነው ያስተማረን? በክርስትና ምሁራን ዘንድ እንኳን ኢየሱስ አምላክ ነኝ አለ የሚለው ሐሳብ ላለፉት 200 ዓመታት ሲጠራጠሩ ቆይቷል። በክርስቲያን ምሁራን መካከል ራሳቸው። ይህ በሙስሊሞች ወይም በአይሁዶች በኩል ለመጫን የመጣ ሐሳብ አይደለም። ክርስቲያኖች ራሳቸው ናቸው በራሳቸው ምሁራዊ ጥናት ውስጥ አይ ትክክለኛ ተጨባጭ ማስረጃ የለንም፣ እንደዛ የሚመስሉ ነገሮች ሊኖሩ ይችላሉ፣ ግን ትክክለኛ ተጨባጭ ማስረጃ የለንም የሚሉት እና ያ አይነቱ ጥያቄ የመጣው ከፕሮቴስታንት ክርስትና ነው። ለኢየሱስ የነበረኝ ፍቅር ማንነቱን እንዳውቅ ጋበዘኝ። ለአምላክ የነበረኝ ፍቅር ደግሞ ኢየሱስ አምላክ ሊሆን እንደማይችል እንዳውቅ አደረገኝ። ምክንያቱም ያ ጣዖት አምልኮ ይሆናል። ግን እዚህ ጋር አንድ አስደሳች ነገር አለ። ይህንን ግዴታ መጥቀስ አለብኝ። ካቶሊካዊነትን መተግበር ስጀምር በወጣትነቴ መጀመሪያ ላይ በሕይወቴ መጥፎ ገጠመኝ ስለነበረኝ ሃይማኖተኛ መሆን ጀመርኩ ብያቸዋለሁ። ግን ክርስትናዬን እንድጠይቅ ያደረገኝ ያጎቴ ልጅ ነው። ምክንያቱም እሱ አንተ በዛ ታምናለህ፣ ግን ምን የምትለው ነገር አለ ብሎ ጠይቆኝ ነበር። ምክንያቱም ያጎቴ ልጅ ከሙስሊሞች ጋር ይገናኝ ነበር። እሱም እነዚህ በሚሊዮን የሚቆጠሩ ሙስሊሞችስ ወደ ጀሃነም ይሄዳሉ እያልክ ነው? እነሱ ጻድቃን ሰዎች ናቸው አለ። እናም ያጎቴ ልጅ ከሙስሊሞች ጋር በጣም ይገናኝ ነበር። እናም በሙስሊሞች ክበብ ውስጥ ያመጣኝ ነበር። እነሱ ይጠይቁኝ ነበር። ያ ክርስትናን በመተግበር ላይ ይበልጥ ምርምር ተኮር እንደሆን ያስገድደኝ ነበር። በብዙ መልኩ ለእስልምና ይበልጥ የቀረበ እይታ የሰጠኝ እሱ ነበር።
እና ለተወሰነ ጊዜ ሸሃዳ አልያዘም። ሸሃዳዬን ሲይዝ ግማሽ ሸሃዳ ነበር የጀመርኩት። ላኢላሃ ኢላላህ፣ ከአላህ በቀር ሊመለክ የሚገባ አምላክ የለም፣ ከኢየሱስ በኋላ የሚመጣ ነቢይ እንደሌለ ተምረን ነበር። ስለዚህ ለኔ ጥያቄዎች ነበሩ። ነቢዩ ሙሐመድ ደጃል ናቸውን? አዑዙ ቢላህ። እስልምና እንደምንረዳው ሐሰተኛ ነቢይ ነበሩ። ምክንያቱም የተማርነው ይሄ ነው። ከኢየሱስ በኋላ የሚመጣ ማንኛውም ሰው ሐሰተኛ ነቢይ ነው። ስለዚህ ዋው ቆይ እስቲ የሚል ፍርሃት ነበረኝ። ነገር ግን የአምላክ አንድነት፣ ምክንያቱም መጽሐፍ ቅዱስን ስትመለከት እስራኤል ሆይ ስማ ጌታ አምላክህ አንድ ነው ይላል እና 10ቱን ትእዛዛት ስትመለከት ከእግዚአብሔር በቀር ሌሎች አማልክት አይሁኑላችሁ ብለው ያስተምራሉ። ይህም በመሰረቱ ሸሃዳ ነው። ስለዚህ እስከዚህ ድረስ እመጣለሁ። ይህም ለሙስሊሞች ተቀባይነት የለውም አይደል? ምክንያቱም ሙሉ ሸሃዳ መቀበል ያስፈልጋል። ግን እኔ እስከዚህ ድረስ እመጣለሁና ስለ ቀሪው በኋላ እጨነቃለሁ፣ ምክንያቱም አምናለሁ፣ በዚህ አምናለሁ አልኩ። ቅስናን መማር ከተውኩ በኋላ ትንሽ ቀውስ ገጥሞኝ ነበር። ቡድሂዝምን አጥንቼ ነበር። ሌሎች የክርስትና አይነቶች አጥንቼ ነበር። በነቢያት አምን ነበር። ስለዚህ ያንን መተው አልፈለኩም። ግን የትኛውን አቅጣጫ መሄድ እንዳለብኝ እርግጠኛ አልነበርኩም። አምላክ የለሽ መሆን አልፈለኩም። በዘር ተኮር ቁርጠኝነታቸው ምክንያት የአይሁድ ማህበረሰብ አካል መሆን እንደምችል አልተሰማኝም። የብሔራቸው አካል መሆን አለብህ፣ ከዚያም የቀረው እስልምና ብቻ ነው አልኩ። እስከዚህ ድረስ እገባለሁና ስለ ቀሪው በኋላ እጨነቃለሁ። ከዚያም የበለጠ ጥናት ማድረግ ስጀምር ነገሮች ለኔ ይበልጥ ግልጽ እየሆኑ መጡ። በኢየሱስ ላይ ግልጽ አልነበርኩም። በነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ላይ ግልጽ አልነበርኩም። ግን በላኢላሃ ኢላላህ ግልጽ አቋም ነበረኝ። እናም ከዚያ በነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ላይ ይበልጥ ግልጽ መሆን ጀመርኩ። ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም የአላህ ነቢይ መሆናቸውን ያሳመነህ ምንድን ነው? በዚህ መንገድ እንድታስብ ያደረገህ ትምህርት ምን ነበር? የነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ሕይወት ማጥናት ስጀምር ያ የለውጥ ነጥብ ነበር። ታውቃለህ፣ ሲራን የምንተርክበት ወይም እውነታዎችን የምናስተላልፍበት መንገድ ላይ እኔ ቅሬታ አለኝ። ሲራን እንዴት ማስተላለፍ እንዳለብን በጥልቀት አውቀን ተጠንቅቀን መሆን አለበት። ይህ እንደ ሙስሊሞች በጣም አስፈላጊ ነው። ምክንያቱም ሲራ ሲባል በጣም ሰፊ የሆነ ማህደር ነው። የነቢዩ ዓለይሂ ሰላቱ ወሰላም ከተወለዱበት ቀን ጀምሮ የወጣትነታቸውን ጊዜ፣ ከዚያም ነቢዩ ዓለይሂ ሰላቱ ወሰላም ወሐይ ወርዶላቸው ነቢይነትን ከተረከቡ በኋላ የነበራቸው ታሪክ፣ ዳዕዋ አሰጣጣቸው፣ ከዚያ ማህበረሰብን ሲመሰርቱ፣ ከዚያን ጊዜ ጀምሮ ማህበረሰብን በመመስረት ሂደት ውስጥ የገጠሟቸው ገዝዋቶች ወይም ዘመቻዎች የመሳሰሉት ታሪኮች። ስለዚህ ነቢዩን ዓለይሂ ሰላቱ ወሰላም ከዛ አንጻር እንደ ተዋጊ ይገለጻል። ያ አንድ ገጽታ ነው። ግን እኛ ሙስሊሞችም ነቢዩ ዓለይሂ ሰላቱ ወሰላም ከሰዎች ከጠላቶቻቸው ከሌሎች ሃይማኖቶች ሰዎች ጋር እንዴት እንደተገናኙ ላይ ብዙ ትኩረት መስጠታችን አስፈላጊ ነው። ያ አስፈላጊ ነው አይደል? ስለዚህ እነዚያ ገጽታዎች የነቢዩ ዓለይሂ ሰላቱ ወሰላም ርህራሄ፣ እንደ መሪ ያላቸው ሚና፣ ፍትህን በማስፈን ያላቸው ሚና፣ እነዚያ ነገሮች የነቢዩ ዓለይሂ ሰላቱ ወሰላም ማንነት እውነታ ላይ ከጊዜ ወደ ጊዜ ይበልጥ አሳመኑኝ። እናም ከነቢዩ ዓለይሂ ሰላቱ ወሰላም ሲራ በላይ የተረጋገጠ ማስረጃ የያዘ የታሪክ ፍሰት ያለው ነቢይ ማንም ነቢይ የለም። ስለ እስልምናም አስተምህሮ በጣም ብዙ የተሳሳቱ ግንዛቤዎች ወይም አመለካከቶች እንዳሉ፣ እስልምና የተቀረጸበት መንገድ አሁንም እስልምና ለዓለም ጸረ እንደሆነ ተደርጎ የሚታሰብበት በጣም ብዙ አጋጣሚ አለ። ሄንሪ ኪሲንጀር እስልምና ጦርነት ብቻ ነው፣ የጦርነት ሃይማኖት ነው ብሎ የማስተማር አስተሳሰብ ነበረው እና ኦሪየንታሊስቶች እስልምና የገለጹበት መንገድ አሁንም በተወሰነ ደረጃ የበላይነት አለው። ሰዎች ስለ ሙስሊሙ ዓለም አያስቡም። ሰዎች በነጻነት ወደ እስልምና ሲገቡ አያስቡም። እስልምና በሰይፍ እንደተስፋፋ ብቻ ነው የሚያስቡት። ያ ከእውነታ የራቀ ነው። ስለዚህ ታሪክ፣ ባህል፣ ስልጣኔ የሚለውን ነገር ወደ ኋላ ተመልሶ
በደንብ መታየትና መጠናት ሁሉም ትክክለኛ በሆነ መልኩ ሊያውቀው ይገባል። እኔ ከላቲን አሜሪካዊ አስተዳደግ የመጣው እንደመሆኔ ያ በጣም አስፈላጊ ነው። ምክንያቱም ክርስትና በእኛ ላይ በሰይፍ የተጫነብን ነው። ቤተሰብህና በዙሪያህ ያሉ ሰዎች ወደ እስልምና መግባትህን እንዴት ተቀበሉት? ያ በጣም ከባድ ነበር። ምክንያቱም የመጣሁት ከክርስቲያን አስተዳደግ ነው። ከዚያ ከጥቂት ዓመታት በኋላ 9/11 አለ፣ ወይም በሁለቱ የአሜሪካ መንትዬ ህንፃዎች ላይ የደረሰው ጥቃት ማለት ነው። በዚያም ምክንያት ከቤተሰቤ ጋር በጣም ጥሩ ግንኙነት አልነበረኝም። እናቴ በተለይ ሳገባ አልተቀበለችኝም። እናም ብዙ አጋጣሚዎች አሳልፌያለሁ እናቴ እንዳልተቀበለችኝ የገለጸችበት፣ ያም በሃይማኖቱ ምክንያት ማለት ነው። ከዚህ በፊት ያ አልነበረም። ነገር ግን ሁል ጊዜ በንግግራችን ውስጥ ኢየሱስ አምላክ ነው ወደሚልበት ደረጃ እንደሚመጣ መሰረት ትጥል ነበር። እናም ኢየሱስ አምላክ መሆኑን ካልተቀበልኩ ችግር አለ። ምክንያቱም በሷ አይን ሙርተድ ነበርኩ ወይም አፈንጋጭ፣ እምነቱን ትቼ ነበርና። የፖርቶሪኮ ባህል በተለይም የካቶሊክ ባህል ሁለቱ አንድ ናቸው። ስለዚህ ካቶሊካዊነትን ስተው ፖርቶሪካዊነቴን እንደመተው ያክል ነው። ያ ትልቅ ግጭት ነበር። ሳገባ ሚስቴን ከአያቴ ጋር ለማስተዋወቅ ወሰድኳት። ምክንያቱም አያቴ በጣም ሃይማኖተኛ፣ ንቁ ካቶሊክ ነበረች። በቤተ ክርስቲያን ውስጥ ንቁ ነበረች። ዝም ብላ ተራ ተከታይ ብቻ ሳትሆን ንቁ ነበረች። አንዳንድ የመሪነት ሚና ነበራት። ስለዚህ ሚስቴን በሂጃብ ስታያት ይህ ነው ትክክለኛው መንገድ አለች። በመጀመሪያ ላይ አታናገረኝም ነበር። እናም ግንኙነቱ በጣም አነስተኛ ነበር። መጨረሻ ላይ ከልጆቼ ጋር ተለወጠ። ልጆቼ ሲወለዱ ለተወሰነ ጊዜ ከነሱ ጋር አትገናኝም ነበር። ግን ከዚያ ከእናቴ ጋር ግንኙነት እንዲኖራቸው መታገል ነበረብኝ። ከዚያ ተለወጠ። ከዚያም ብዙ ነገር ተለወጠ። ከሙስሊሙ ማህበረሰብ ጋር የነበረኝን ግንኙነት በጣም የተሻለ ሆነ። የሙስሊም ኡማ እንደ እናቴ ሆነ። እስካሁን ድረስ ሳስበው በጣም ከባድ ነው የእናቴ ጉዳይ። ለሌሎች ሰዎች ስሜታዊ እንደሆን ሁላ አድርጎኛል። በዛ አካባቢ አሁንም ማደግ እችላለሁ፣ ግን በእርግጠኝነት ስሜታዊ እንደሆን ያደርገኛል መልሶ መላልሶ። እናም በሙስሊም ማህበረሰብ ላይ ብዙ እንድመካ አድርጎኛል፣ ምናልባት ከሚገባኝ በላይ። ግን በእርግጠኝነት በሙስሊሙ ማህበረሰብ ላይ እንድመካ አስገድዶኛል። ምክንያቱም ያ ቤተሰብ ሆነ፣ የሙስሊም ማህበረሰብ ቤተሰብ ሆነ፣ ለኔም መሸሸጊያ ሆነ። ካንተ በኋላ ከቤተሰብህ አባላት ሙስሊም ይሆናል? ያጎቴ ልጅ ወደ እስልምና እንድገባ ያነሳሳኝ እሱ ሙስሊም ሆነ። ታውቃለህ፣ ወንድሜ ነበር፣ እንደ ያጎቴ ልጅ ወንድም ነበር። አብረን ያደግነው። እኔ ሙስሊም ስሆን እሱ ሙስሊም አልሆነም። ስለዚህ ሙስሊም ይሆናል ብዬ አስቤ ነበር። ከብዙ ነገሮች ጋር ሲታገል ነበር። ስለዚህ እኔ በጉዞዬ ላይ ነበርኩ፣ እስልምናን በማጥናት ዳዕዋ በማድረግና በመሳሰሉት። ስለዚህ መቀጠል ነበረብኝና ከባድ ነበር። ከቤተሰቤ ከማህበረሰቤና ከሁሉም ነገር ተገንጥዬ እንደ ወጣው ያክል ነበረ ስሜቱ። ስለ ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ህይወት በጣም ያስደነቀ ነገር ምንድን ነው? ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም የእምነትና የፍትህ ማህበረሰብን መመስረት ችለዋል። ይህ አሁን ሁሉም ሰው እየታገለበት ያለው ነገር ነው። የህይወት ትርጉም ምንድን ነው? በሁሉም ደረጃ ፍትህን እንዴት እናሰፍናለን? በፖለቲካዊ በኢኮኖሚያዊ ልዩነቶችን እንዴት እንይዛለን? ዘመናዊው ዓለም የነቢዩ ሙሐመድን ዓለይሂ ሰላቱ ወሰላም ህይወት ከዛ አንጻር ቢያጠና መልካም ነው። ጥሩ አመራር ምን ይመስላል? ምክንያቱም በእምነትና በህይወት መካከል ቀጥተኛ ግንኙነት አለ እና ያ ሞዴልነት ከዛሬ ጀምሮ ለወደፊትም የሚጠብቀን ትግል ነው። ብዙ ሃይማኖቶችን ፈለኩ ብለሃል። ከብዙ ሃይማኖቶች መካከል ለምን እስልምናን መረጥክ? የእምነት ቀላልነት፣ የመረጃ ምንጮች ትክክለኛነት፣ ከህይወት ጋር በተያያዘ ተግባራዊነት። እስልምና የሰው ልጅን ሁሉንም ገጽታ ይዳስሳል። እስልምና በምድር ላይ ያለ ብቸኛው ትክክለኛ ሃይማኖት ነው። ይህንን በእርግጠኝነት መናገር እችላለሁ። የሰው ልጅን ሁሉንም ገጽታ የሚዳስስ እናም የሰው ልጅን በአጠቃላይ ያካትታል። በአንድ ብሔር ወይም ጎሳ ወይም ዘር ላይ የተመሰረተ አይደለም። ለሰው ልጅ ሁሉ ነው። በሁሉም የህይወት ደረጃ ላይ መመሪያ ይሰጣል። ህይወትን ያከብራል።
ሕይወት በጣም ቆንጆና አዎንታዊነት የሞላባት ነው እና የሰው ልጅ ጥሩ ነው። የሰው ልጅ መነሻ በጣም ብሩህ ተስፋ ያለው፣ በዛ ረገድ በጣም ተስፋ ሰጪ ነው። አንድ ክርስቲያን ወደ አንተ ቢመጣና እስልምናን በአንድ ደቂቃ ግለጽልኝ ቢልህ እንዴት ትገልጻለህ? ሁል ጊዜ የምለው እስልምና ባጭሩ በ10ቱ ትእዛዛት ውስጥ ያለን ነገር ነው። ፈጣሪን ብቻ ማምለክና ከአላህ በቀር ሌላ አምላክ አለመያዝና ጣዖታትን አለመያዝ ነው። የኢየሱስን እውነታ ማረጋገጥ፣ የኢየሱስን ትምህርቶች ማረጋገጥ፣ የኢየሱስን ተልእኮ መፈጸም። ኢየሱስ ወደ ፍቅርና ርህራሄ ይጠቁም ነበር። እናም ይህንን በነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ሕይወት ውስጥ በትክክል ትማራላችሁ። እርሳቸውም የተላኩት ለሰው ልጆች በሙሉ ነው እና ኢየሱስ የአምላክን አንድነት፣ አላህን ማምለክና ቀላል እምነት፣ ቀላል ሕይወት እንዲኖረን አስተምረዋል። ስለዚህ እነዚህን ሁሉ ነገሮች በእስልምና ውስጥ በበለጠ ግልጽነት ታገኛቸዋላችሁ። ኢየሱስ ሙስሊም ነበር። ሙስሊም ማለት በቀላሉ ለአላህ ፈቃድ መገዛት ማለት ነው እና ኢየሱስ ያንን አድርገዋል። አዎ። በመጨረሻም በዓለም ላይ ላሉ ሙስሊም ላልሆኑ ሁሉ የመናገር እድል ቢሰጥህ ምን ትላለህ? ቁርአንን ከማወቅ ራሳችሁን አትከልክሉ። በምድር ላይ ብቸኛው ትክክለኛ መገለጥ ነው። ከተገለጸበት ጊዜ ጀምሮ እስካሁን ድረስ ሳይለወጥ የቆየና ቋንቋው ተደራሽ ነው። እናም ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ማን እንደሆኑ ከማወቅ ራሳችሁን አትከልክሉ። እነዚህ ሁለት መሰረታዊ ነገሮች ናቸው እና ሌላው በመጨረሻም እስልምናን እንደ ስልጣኔ ማወቅ ነው። እንደ ሃይማኖታዊ ልምምድ ብቻ ሳይሆን እስልምና ስልጣኔን በመቅረጽ ለሰው ልጅ ሁሉ ብዙ የሚያበረክተው ነገር አለው። ጠቃሚ የሆነውን ከሱ ውሰዱ። እነዚህ በዓለም ዙሪያ ላሉ ሰዎች የምሰጣቸው 3 ዋና ዋና መልእክቶች ናቸው ብዬ አስባለሁ።